ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ? የኔ እናት እዚህ አይቻልም። ውጪ 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 ውጪ። ይቅርታ በጣም በእናት የሞዴስ ብር ሙላልኝ። ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። በቃ እሺ ስጠብቂ። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150? አዎ። እውነቷን ነው ልጅቷ። ይሄው እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልን የሚል ድምፅ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልን። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። በጣም አመሰግናለሁ። ምንም ችግር የለውም። ነይ ሻይ ጠጪ። ኧረ ችግር ቀለል ይልሻል። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምፅ ልንሆን ይገባል። ከተፈጥሮ ጋር ግብ ግብ ይብቃን። ባለሱቅ ሞዴስ ስጠኝ። ነይ ቆይ፣ በአመት አንዴ ነው እንዴ? ማለት አምጪው 150 ከገባ እኮ ቆይ 150? አዎ 150። እሺ በእናት ክላስ እየረፈደብኝ ስለሆነ ነው። ወይስ መለስ ፈልጌ ልስጥህ? እንደዚህ ብሎ ነገር የለም። ከሌለሽ የለሽ። ጣጣት ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መጥቷ በቤት በሰፈሯ ለሸንሽ እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳ